ቲክቶክ ትራምፕ ከገቡት ቃል በኋላ ድጋሚ አሜሪካ ውስጥ መስራት ጀመረ። ቲክቶክ ከ170 ሚሊዮን በላይ ለሚሆኑ ተጠቃሚዎቹ ድጋሚ አገልግሎት መስጠት እንደጀመረ አስታወቀ። ኩባንያው ድጋሚ ስራ የጀመረው ተመራጩ ፕሬዝዳንት ዶናልድ ትራምፕ ሰኞ ስልጣን ሲይዙ ለቲክቶክ የእፎይታ ጊዜ እንደሚሰጡ ካስታወቁ በኋላ ነው። ቅዳሜ አመሻሹ የቻይናው መተግበሪያ አሜሪካ ውስጥ አገልግሎት መስጠት አቁሞ ነበረ። ይህን ያደረገው በይፋ ከመታገዱ ከሰዓታት አስቀድሞ ነው። ከዚህ ቀደም ቲክቶክ መዘጋት አለበት የሚለው ሐሳብ ይደግፉ የነበሩት ዶናልድ ትራምፕ እሁድ በሰጡት አስተያየት መተግበሪያው እንዲዘጋ የወጣው ሕግ የሚተገበርበት ቀን መራዘም አለበት ብለዋል። ይህን ተከትሎ ቲክቶክ ድጋሚ አገልግሎት ለመስጠት ስራ መጀመሩን አስታውቆ ነበር። መተግበሪያው መስራት ሲጀምር ተጠቃሚዎች ሲከፍቱት የሚመጣው መልእክት ላይ ትራምፕን በስም ጠቅሶ ያመሰግናል። ኩባንያው ባወጣው መግለጫ መጪውን ፕሬዝዳንት አመስግኖ ቲክቶክ አሜሪካ ውስጥ መስራቱን እንዲቀጥል ዘላቂ የሆነ መፍትሄ ለመፈለግ ከትራምፕ ጋር እንደሚሰራ ገልጿል። ቲክቶክ ዋና ስራ አስኪያጅ ሹ ቺው የትራምፕ በዓለ ሲመት ላይ ይገኛሉ ተብሎ ይጠበቃል። ዶናልድ ትራምፕ ትሩዝ ሶሻል በተሰኘው ማህበራዊ ሚዲያቸው እሁድ በለጠፉት መልእክት ሰኞ ዕለት ቲክቶክ እንዲታገድ የወጣው ሕግ ተግባራዊ የሚሆንበት ቀን እንዲራዘም ትዕዛዝ እሰጣለሁ። በዚህ ጊዜ ብሔራዊ ደህንነታችንን ለመጠበቅ ስምምነት ላይ መድረስ እንችላለን ብለዋል። የቲክቶክ እናት ኩባንያ ባይት ዳንስ መተግበሪያው ለአሜሪካ ኩባንያ መሸጥ አለበት የሚለውን ሐሳብ አጥብቆ ተቃውሞት ነበር። ባለፈው አርብ የአሜሪካ ጠቅላይ ፍርድ ቤት ይግባኝ ውድቅ አድርጎ ሕጉ እንዲጸድቅ መወሰኑ ይታወሳል። ትራምፕ ይህንን ሽረው ሕጉ የሚተገበርበት ወቅት ግን የማራዘም ስልጣን አላቸው ወይ የሚለው ግልጽ አይደለም። ነገር ግን መጪው ፕሬዝዳንት ትዕዛዝ ከሰጡ መንግስታቸው ቲክቶክን አያግደውም ተብሎ ይጠበቃል። ከጥቂት ዓመታት በፊት ቲክቶክ መታገድ አለበት የሚል ጠንካራ አቋም ሲያንጸባርቁ የነበሩት ትራምፕ በምርጫ ቅስቀሳቸው ወቅት በርካታ ሚሊዮን ሰዎች የእሳቸውን ቪዲዮ በቲክቶክ መመልከታቸውን ተከትሎ አቋማቸው መለሳለስ አሳይቷል። የተሰናባቹ ፕሬዝዳንት ጆ ባይደን አስተዳደር ሕጉን ተፈጻሚ ከሚያደርገው ይልቅ መጪው የትራምፕ አገዛዝ እንዲወጣው እንደሚያደርጉ አሳውቆ ነበር። አጫጭር ቪዲዮዎች የሚጋሩበት ቲክቶክ በተለይ በወጣት አሜሪካውያን ዘንድ እጅግ ተወዳጅ ሲሆን አሜሪካውያን ፖለቲከኞች ወጣቶችን ለመሳብ ሊጠቀሙበት ይስተዋላል። ቲክቶክ በጠቅላይ ፍርድ ቤት ቀርቦ እንዲታገድ መደረጉ የንግግር ነፃነት ላይ የተደገነ አደጋ ነው ሲል ቢከራከርም አልተሳካለትም። የአሜሪካ ኮንግረስ ሪፐብሊካን እና ዲሞክራት አባላት ቲክቶክ የቻይና መንግስት ንብረት በመሆኑ ለቻይና ኮሚኒስት ፓርቲ መረጃ አሳልፎ ይሰጣል በሚል ነው ሕጉ ተግባራዊ እንዲሆን ያጸደቁት።